እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን እስከዚህኛው ሱባኤ አምላካችን እግዚአብሔር በቸርነቱ አደረሰን አደረሳችሁ። ዛሬ በቅዱስ ያሬድ አጠራር እንደምታውቁት ገብርኄር ቸር ታማኝ አገልጋይ በመባል የተሰየመው የጾማችንን ስድስተኛው ሱባኤ የጀመርንበት ዕለት ነው። ለዚህ ዕለት ያደረሰን የቅዱሳን አምላክ እግዚአብሔር ስሙ በፈጠረው ፍጥረት አንደበት ሁሉ የተመሰገነ ይሁን። ቅድም በቅዳሴው መካከል ላይ ሲነበብ እንደሰማችሁት ማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ላይ ጌታችን እንደሚነግድ ሰው መስሎ ለአንዱ 5 መክሊት ለአንዱም 2 መክሊት ለአንዱም ደግሞ 1 መክሊት ሰጣቸውና ወደ ሩቅ ቦታ ሄደ። ከብዙ ጊዜ በኋላም ደግሞ ተመልሶ ተጠያየቃቸው። ሂሳቡን የሰጣቸው መስራት አለመስራታቸው መረመራቸው። በዚህ ጊዜ 5 መክሊት የተቀበለው ሰው ቀርቦ ጌታ ሆይ 5 መክሊት ሰጥተኝ አልነበረምን? ይኸውና ሌላ 5 መክሊት አተረፍኩበት አለ። ጌታም አንተ መልካም በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። እንዲሁም ደግሞ 2 የተቀበለው መጥቶ ይህንኑ ተመሳሳይ ቃል ተናገረ። ጌታ ሆይ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 አትርፌበታለሁ ብሎ ሰጠ። እሱንም በጥቂቱ ታምነሃል፣ አንተ በጎ መልካም ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው ይላል። አንድ የተቀበለው ግን መጥቶ አንተ ጽኑ ጨካኝ መሆንህን አውቃለሁ፣ ዳግመኛም ደግሞ ካልዘራህበት የምትሰበስብ መሆንህን ስለማውቅ ነው ገንዘብህ እንዳትጠፋብኝ ምድርን ቆፍሬ ቀበርኳት፣ እነሆ ገንዘብህ አለ አለው። ጌታም አንተ ሰነፍ አለው ይላል። ምን አለው? አንተ ሰነፍ፣ እኔ ካልዘራሁበት እንዳጭድ ካልበተንሁበት እንድሰበስብ ታውቃለህን? እንደዚህ እስካወቅ ገንዘቤን ካልሰጠሁት ሰው እቀበል ዘንድ ለሌላው በሰጠሁ ነበር አለና ተቆጣው። ከዚያም በኋላ ይህን ሰነፍ ባሪያ በውጭ ወዳለው ጥርስ ማፋጨትና ጽኑ ስቃይ ወዳለበት ወደ ጨለማ አውጥታችሁ ጣሉት አለ። ወደዚያም አውጥተው ጣሉት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን የተወደዳችሁ ሕዝበ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባለፈው ሳምንት ማን ብለን ያከበር ነው? የባለፈው ሳምንት ማን ነበረ? ደብረ ዘይት ነው አይደለም? ደብረ ዘይት ጌታ ምን ያስተማረበት እንደሆነ ነው የተማርነው። ስለ ዳግም ምጽአቱ በመጨረሻው ዘመን ሙታንን እንደሚያስነሳ፣ በጎ የሰሩትን ወደ ዘላለም ሕይወት፣ ክፉ የዘሩትን ደግሞ ወደ ዘላለም ቅጣት እንደሚወስዳቸው ያስተማረበት ነው። ታዲያ ይሄ የዛሬው ሳምንት ደግሞ የዚያ ቀጣይ ትምህርት ነው። ክርስቲያኖች እየሰማችሁ ነው አይደለም? ክርስቶስ ይመጣል። መምጣቱና መፍረዱ የማይቀር ነው። ሲፈርድ ደግሞ ምን አይነት ፍርድ እንደሚፈርድ ለሁሉም ለፍጥረቱ ሁሉ እውነተኛና ትክክለኛ ፍርድ እንደሚፈርድ ነው የተማርነው። በተለይ እዚህ የማቴዎስ ወንጌል ምዕራፍ 25 ላይ 2 ታሪኮች ናቸው ያሉት። ምዕራፍ 25 ቁጥር 1 እስከ 13 ያለው የሚያስረዳው ስለ 10 ደናግል ነው። 10 ደናግል
5ቱ ልባሞችና 5ቱ ሰነፎች ናቸው። አስተውሉ ክርስቲያኖች። የእግዚአብሔር ፍርድ ምን አይነት ጥልቅ እንደሆነች እያንዳንዳችንን ምን አይነት ፍርድ እንደሚጠብቀን በዝርዝር የዛሬው ሳምንት ተመልከቱ። ከዕለተ ምጽአቱ በኋላ አገልጋዮች ነን የምንለው መነኮሳቱን፣ መናኞችን፣ ካህናትን፣ ሰባኪዎችን፣ መዘምራንን፣ ምእመናንን ሁላችንም በእግዚአብሔር ፊት ምን አይነት ፍርድ እንደሚጠብቀን በግልጽ ያስተማረበት። በነገራችን ላይ በዚያው ትምህርቱ በዚያው ዕለት ነው ያስተማረው፣ ግን በአንድ ቀን ስለማያልቅ ይሄ ተከፍሎ ወደሚቀጥለው ሳምንት ቅዱስ ያሬድ ስራ ሰርቶለት የሚቀጥለው ሳምንት በዚህኛው ሳምንት ተደረገ እንጂ ትምህርቱ የዚያኛው አካል እና አሁንም ይሄኛው ሳምንት ራሱ ያንን የሚያስታውስ አምላካችን እግዚአብሔር ፊት ስንቀር ምን አይነት ፍርድ እንደሚጠብቀን ለማዘጋጀት እኛን የተጻፈ ነው። ክርስቲያኖች መጀመሪያም መጻሕፍት የተጻፉበት ምክንያት መሰረታዊ ዓላማው አንድ ነው፣ ሰዎችን ለማዘጋጀት። ሰዎችን ምን ለማድረግ? ለማዘጋጀት፣ እንድንጸድቅ፣ አልሰማንም አልተነገረንም እንዳንል እያንዳንዷ ነገር በዝርዝር ነው የተጻፈች። ማንም ሰው ምንም ምክንያትም የለውም ሌላው ቀርቶ ተጽፏል እንጂ አድርጎት ያሳየን የለም እንዳንል እንኳን ራሱ መድኃኔዓለም ክርስቶስ ወርዶ ሰው ሆኖ እያንዳንዷን አድርጎ ነው ያሳየን። ከዚያም በኋላ ብዙ ቅዱሳን፣ ብዙ ጻድቃን፣ መናኞች፣ ገዳማውያን ብቻ ሳይሆኑ በዚህ ዓለም ያሉ ምእመናን በብዙ ቅድስና አጊጠው ወንጌልን በተግባር ሰርተው ምስክርነታቸው በመጽሐፍ ተጽፎልናል። ስለዚህ አንድ ሰው ሰርቶ እንኳን ያሳየኝ የለም ለማለት ምንም ምክንያት የለውም ክርስቲያኖች። እና አስገራሚ ነው። በተለይ የደናግሉ የ10ሩ ደናግል አስገራሚ ነው። 10ሩ ደናግል የተባሉት መናኞች ናቸው፣ ደናግል ናቸው። እንግዲህ ተመልከቱ፣ ደናግል ሆነው መንነው ብዙ መልካም ስራም ሰርተው እንደ አቅማቸው ተጋድለው ግን የሚጎላቸው መሰረታዊ ነገር ነበር። እንደምታውቁት መብራቱን ይዘው ዘይት ግን አልያዙም ነበር ነው የተባለ አይደለም። መብራት መልካም ነገር ነው ክርስቲያኖች። እና ብዙ ክርስቲያኖች መልካም ስራ እንሰራለን፣ ግን ደግሞ አንድ ከሁሉ የሚበልጥ ነገር ይቀረናል። ያም ዘይት የተባለው ፍቅር ነው ክርስቲያኖች። ዘይት የተባለው ምንድን ነው አልኳችሁ? በአጭሩ ለመናገር ዘይት የተባለው ደግሞ ፍቅር ነው። ለምንድን ነው ጌታ ይህን ያለው? በዕለተ ደብረ ዘይት ስለ ምጽአቱ ቀን ባሰብነው ላይ በተነበበልን ወንጌል ሳምንት ዕለት ማቴዎስ ወንጌል ምዕራፍ 24 ላይ የተነገረን ከአመፃ ብዛት የተነሳ በሰው ልጆች መካከል ምን ትቀዘቅዛለች ነው የተባለ? ፍቅር ትቀዘቅዛለች። እንዴ ታዲያ ፍቅር መቀዝቀዙ ምን ችግር አለው እንዳንል፣ ፍቅርማ ከቀዘቀዘ መብራትም ቢኖራችሁ፣ ስግደትም ቢኖራችሁ፣ ጾምም ቢኖራችሁ፣ ጸሎትም ቢኖራችሁ፣ ማህሌትም ቢኖራችሁ፣ ምስጋናም ቢኖራችሁ፣ አራቃችሁም ብትሰብኩ፣ እንደ ዮሐንስ አፈወርቅ እንደ ሌሎቹም ብንሰብ፣ የፈለገውን ብናደርግ፣ የፈለገ አይነት ቸርነትን ብንሰጥ፣ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ላይ እንደተናገረ በእውነቱ አካሌን ለእሳት እስከምሰጥ ድረስ ሰማዕትነት ብቀበል ነው፣ ተራራ እስከማፈልስ ድረስ እምነት ቢኖረኝ፣ ሌሎቹም ነገር ቢኖረኝ፣ ፍቅር ከሌለኝ ምንድን ነው ያለኝ? ከንቱ ነኝ። ጌታም ያለው ይሄ ድንግልም ብትሆኑ ብትመንኑ፣ ዓለምንም ብትተው፣ ምንም ያልተደረገ መልካም ስራ ብትሰሩ እሱ እንደ መብራት ይቆጠርላችኋል። ያ መብራት እያበራ ግን ሙሽራውን ለመቀበል ከክርስቶስ ጋር ለመዋሃድ የሚያበቃችሁ ዋናው ዘይቱ ፍቅር ነው። እርሱ ከሌለ ምንም ትርጉም የለውም ያለን መድኃኔዓለም ክርስቶስ። አሁንም በቸርነቱ ይቅር ይበለን ክርስቲያኖች። አስጠንቅቆ ነው የነገረን። ይህን ያህል ሰግጄ፣ ይህን ያህል ጾሜ፣ ይህን ያህል ጸልዬ፣ መንኜ፣ ዓለሙን ትቼ ብትሉ ዋጋ የለውም። ለዘይቱ ለመብራቱ የሚጠቅመው መብራት ዘይቱ ፍቅሩ ከሌለ ምንም ትርጉም የለውም ክርስቲያኖች። እና ደግሞ እንደተባለው ይሄ ዘመን ፍቅር የጠፋበት ዘመን፣ መከፋፈል የሰለጠነበት ዘመን ነው። የብሔሩን የሌላውን ትተነው በቤተሰብ መካከል እንኳን ፍቅር የጠፋበት ዘመን፣ በልጆችና በወላጆች በባልና በሚስት በጓደኛሞች መካከል ፍቅር የጠፋበት ዘመን ነው። አምላካችን እግዚአብሔር በቸርነቱ ለእሱ እንድንገዛ ፍቅርንም ገንዘብ እንድናገኝ ይርዳ። ክርስቲያኖች አስተውሉ። ይሄን ከተናገረ በኋላ ነው እንግዲህ 10ሩን ደናግል ምሳሌ ከተናገረ በኋላ ደግሞ
በንግድ አስመስሎ ተናገረ። አሁን ይሄኛው ደግሞ የላይኛውንም የሳምንቱንም የሚያጸና የሚያስረዳ የሚያብራራ ታሪክ ነው። ክርስቲያኖች እንዴት ነው የሚያጸናው? እንዴት ነው የሚያስረዳው? እንዴት ነው የሚያብራራው የሚለውን ማየት አስፈላጊ ነው። አሁን እነዚህ በብዙ ይተረጎማሉ። ካለን ጊዜ አንጻር አጠር አድርጌ ነው መልእክቱን ለማስተላለፍ የምሞክረው፣ ግን መሰረታዊ ሐሳብ እንድትይዙ ፈልጋለሁ። እግዚአብሔር አይነ ልቡናችንን ያብራልን። ክርስቲያኖች ጌታ ስለ አገልጋዮች የሰጣቸው ሌሎችም ብዙ ምሳሌዎች አሉ። አገልጋዮች ካህናት፣ መነኮሳት፣ ዲያቆናት፣ ጳጳሳት ከፓትርያርክ ጀምረው እስከ ዲቁና ድረስ ያለን አገልጋዮች እንዳንሰንፍ በመስነፍና ተገቢውን አገልግሎት ባለመስጠት የሚጠብቀን ጽኑ ፍርድ ከባድ እንደሆነ በተለይ ስለ ካህናት የሉቃስ ወንጌል ምዕራፍ 16 ላይ የተጻፈው ታሪክ በደንብ የሚያስረዳ። ይህን የምናገረው ለምንድን ነው? ይሄ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ያለው የመክሊቱ ምሳሌ ለመምህራንና ለካህናትም ተሰጥቶ ይተረጎማል። ግን ለመምህራንና ለካህናት ብቻ የተሰጠ ምሳሌ ግን አይደለም። ለካህናት በብቻው የተሰጠው ለምሳሌ የሉቃስ ወንጌል ምዕራፍ 16ቱ ለብቻው የተሰጠ ነው። ልክ እንደዚህ ያሉ በአትክልተኛ ቦታ መስሎ ያስተማረበት አለ። 3 4 ጌታ ደጋግሞ ለእያንዳንዳችን የሚገባውን አስጠንቅቆ ያስተማረባቸው ምሳሌዎችና ታሪኮች አሉ። ይህኛው ግን የመክሊቱ ምሳሌ አጠቃላይ ለሰው ዘር ነው። አጠቃላይ ለምንድን ነው አልኳችሁ? አጠቃላይ ለአማኞች ለክርስቲያኖች የተሰጠ ምሳሌ ለእያንዳንዱ የተሰጠ ነው። 5 የተሰጠው አለ፣ 2 የተሰጠው አለ። ስንት የተሰጠው አለ? 1 የተሰጠው አለ። ይሄ ለማስረዳት ነው እንጂ 3ቱ ምሳሌዎች አንድ ሰው ላይ ይገኛሉ። ለምሳሌ 1 የተሰጠው የሚባለው ነፍስ አዋቂት ነፍስ የተሰጠችው ሁላችን ነን አይደለን? ህሊና ለምሳሌ እኛን ከእንስሳ ከአራዊት ምን ይለየናል? ነፍስ ናት አይደለም እንዴ? ለእንስሳ ለአራዊት ነፍስ አልተሰጣቸው፣ አዋቂነት አልተሰጣቸው። ወይም በእኛ ቋንቋ ከእውቀት ጋር እናገናኘው ካል እንደ መላእክት አዋቂ ያደረገን ህሊና አልተሰጣቸው። ህሊና ያልተሰጠው ሰው የለም። ህሊናው ይነግረዋል፣ ጥፋታችንንም ይነግረናል፣ ጽድቅንም ይነግረናል፣ ኃጢአትንም ይነግረናል። 2ም ነፍስና ስጋ ነው። 5 የተባሉት ደግሞ 5ቱ ሕዋሳት ናቸው። 5ቱ ምን ናቸው አልኳችሁ? ለኃጢአትና ለጽድቅ ወሳኝ የሆኑ 5 ሕዋሳት አሉ። 5ቱ የስሜት ሕዋሳቶች እንላቸዋለን አይደል? ከስሜት ጋር የተገናኙ ናቸው። ዓይን የማየትን፣ ጆሮ የመስማትን፣ አፍንጫ የማሽተትን፣ አፍ ምላስ የመብላትን የመቅመስን፣ እጅ የመዳሰስ እነዚህ 5ቱ ሕዋሳቶች ለእያንዳንዱ ሰው የተሰጡ 5 መክሊቶች ናቸው። ስለዚህ አንደኛ ህሊና ያልተሰጠው፣ ነፍስ ያልተሰጠው፣ አዋቂነት ያልተሰጠው ወይም ነፍስና ስጋ ያልተሰጠው ወይም 5ቱ ሕዋሳት የሌሉት አንድም ሰው የለም። እነዚህ ስለ ሁሉም ናቸው። ልክ ነው። ባለ 5ቱ ሙሴ፣ ባለ 2ቱ ጴጥሮስ እየተባለ ይተረጎማል። እሱን ብዙም ዛሬ ለእናንተ አላብራራ፣ ያን ያክልም አያስፈልገን። ምክንያቱም ወንጌል ብዙ ጥልቅ ምስጢር ነው ያለው፣ በብዙ ፈርጆ ይተረጎማል፣ ይተነተናል። ዋናው ግን መድኃኔዓለም ክርስቶስ እያስጠነቀቀ ያለው በተሰጠበት የተሰጠውን ያላወቀ ለምእመናን ከዚህ በኋላ ደግሞ በእነዚህ ተጠቅመን ደግሞ የምናገኛቸው ሀብቶች፣ ሀብት ሰማያዊ፣ ሀብት ምድራዊ አለ። ሀብት ሰማያዊ እያገለገለ ከእግዚአብሔር የሚሰጥ ጸጋ አለ። ያን ጸጋ ካልሰራበት እነሆ ይህን 1 መክሊት የተሰጠውን ሰው አንስታችሁ ቀሙትና ለዚህ 10 መክሊት ላለው ስጡት እንደተባለ የማስተማር ጸጋ ተሰጥቶት የማያስተምርበት ሰው ካለ ከሱ ተነስቶ ለሌላ ለሚያስተምር ሰው ጸጋው ይሰጠዋል። ሀብተ ዝማሬ፣ ሀብተ ምስጋና እንደ ዳዊት ተሰጥቶትም ያን የማይጠቀምበት እግዚአብሔር የማያመሰግንበት ሰው ይነሳዋል፣ ለሌላ ለሚያመሰግን ይሰጠዋል፣ ይጨመርበታል። ምድራዊ ሀብትም ተሰጥቶት ለነዳያን የማይመጸውት ቤተ ክርስቲያን የማያሰራበት አስራት በኩራት የማያወጣበት ለሌላ የሚበላ ይታዘዝበታል። እንዲያውም እግዚአብሔር የተጣላውን ሰው ለልጆቹ እንኳን እንዳይሆን ያደርጋል። እንኳን ለራሱ ለልጆቹ
ለቤተሰቡ እንዳይጠቀሙበት ማድረግ ይችላል። እግዚአብሔር እንዲህ ያለውን ፍርድ ከመቀበል በቸርነቱ ይጠብቀ። የተወደዳቸው የእግዚአብሔር ቤተሰቦች እና የዛሬው ዕለት መታሰቢያነቱና የወንጌሉ ዋናው መልእክትን በሁለት ወይም በአንድ አጠቃልለን ልናየው እንችላለን። አንድ አጠቃልለን እናየው ካል እያንዳንዷ ነፍስ እያንዳንዱ ክርስቲያን በተሰጠው በስጋው በነፍሱና በሐዋሳቱ በምድራዊ ሀብቱ በሰማያዊ ሀብቱ በትጋት ሰርቶ መክበር በእግዚአብሔር ፊት መክበር ወይም ደግሞ በስንፍናው እና በጠማምነቱ ምክንያት የዘላለም ቅጣትና ደይንን መቀበል ይጠብቀናል ማለት ከሁለቱ አንዱ ነው ይጠብቀናል። እግዚአብሔር ለሁላችን ማስተዋሉን ያድላል። አንተ ሰነፍ ነው ያለው ስንፍና ከመሰረታዊ ኃጢአቶች አንዱ ነው። በነገራችን ላይ ስንፍና ልክ እንደ ዝሙት ስጋ ወደሙን ከመቀበል የሚከለክል ኃጢአት ነው። እየሰማችሁ ነው ክርስቲያኖች አይደለም? ብዙ ጊዜዎቻችን ዝሙት ያስደነግጠናል። ጥሩ ነው ማስደንገጡ፣ በተለይ ለማቆም ከረዳት ጥሩ ነው። ስጋ ወደሙ ለመቀበልም ያስፈራናል። ተጠንክሮ ትምህርቱ በዚህ ላይ ስለተሰጠ ይመስለኛል። ግን ደግሞ ልክ እንደ ዝሙት እኩል ነፍስን የሚያረክሱና ስጋውን ደሙን ለመቀበል የሚከለክሉ ቢያንስ ዋና ዋና የሚባሉ 8 ኃጢአቶች አሉ። ከነዚያ ውስጥ አንዱ ስንፍና ነው። ስንፍና እኩል እንደ ዝሙት ያረክሳል። የዛሬ ወንጌል ዋናው መልእክቱ ሳምንት የተመደበለት ለዚህ ነው። ስንፍና ከባድ ኃጢአት ነው። በብዙ መንገድም ነው የሚገለጸው። ሰነፎች የእግዚአብሔር መንግሥት አይወርሱ። በመጽሐፍ ቅዱስም ብናየው እግዚአብሔር ስሙን እየጠራ ሰነፍ ከሆነ ጋር ሰርቶ አያውቅም። ከአንድም ሰው ጋር ቅዱሳንም ቢሆኑ ሰነፍን ሰው አይረዱትም። እምነት እያላቸው ምግባር እያላቸው ሰነፎች የሆኑ ሰዎች አይጸድቁም፣ በረከትም አያገኙም። አሁን በዚህ በድርሳነ ሚካኤልም ላይ የአንድ ሰነፍ ሰው ታሪክ አለ። ቅዱስ ሚካኤልን ይማጸናል፣ ይወደዋል፣ ያከብረዋል። እባክህ እርዳኝ ባርክልኝ ይለዋል። ምንህን ልባርክልህ አንተ ሰነፍ ነህ ወይ? ንግድህን አልባርክ አልትነግድ፣ እርሻህን አልባርክ አታርስ፣ ምንህን ልባርክልህ? ለአንድ ነገርም እኮ ትንሽ ትጋት ያስፈልጋል። ትንሽ እግዚአብሔርን የሚለምን ሰው ከልመናው አንዳች ዋጋ የሚያገኘው በምንም ደረጃ የሆነ ድካም የሌለው የማይሰራ የማይወጣ የማይወርድ የማይደክም ለስጋው እንኳን ከእግዚአብሔር በረከት ሊያገኝ አይችልም። ስለለመነ ብቻ ስለጸለየ ብቻ ቤተክርስቲያን ስለተመላለሰ ብቻ አይሆንም። ክርስቲያን ስንፍና ትልቅ ኃጢአት ነው ክርስቲያኖች። ይልቁንም ደግሞ በጣም መሰረታዊው ስንፍና ለጸሎት መስነፍ። ለጸሎት ነገ ጸልያለሁ፣ ነገ አደርገዋለሁ፣ አስራት በኩራት ለማውጣት፣ ምጽዋት ለመስጠት፣ ቸርነት ለማድረግ ነገ አደርገዋለሁ። የስንፍና ትልቁ መገለጫው ነገ ኋላ የሚል ይሄ ብዙ ቅዱሳን ጽፈውበታል። በጣም ብዙ ገዳማውያን የሚናገሩት አንድ ክርስቲያን መስራት ያለበትን ነገር ዛሬ መስራት የሚችለው በሙሉ አንድ ነገር ለነገ ማሳደር የለበትም ነው። በቤተክርስቲያን አንድ ነገር ለዚያውም ደግሞ ጥራቱን ሳያጓድል ክርስቲያን ማለት ነካ የይስሙላ የግብር ይውጣሽ ሳይሆን ጥራቱን ሳያጓድል የታዘዘውን ነገር ከእግዚአብሔርም ከሰውም ካለቃው ካሰሪው በመስሪያ ቤት የሚሰራ ቢሆን በየትኛውም ቦታ ብትሰሩ፣ አሁን ስለ ትጋት ስለዚህ ስንናገር ክርስቲያኑ ተቀጥራችሁ የምትሰሩ ሰዎች ምን አገባኝ የሚከብርበት ገሌ ነው ይሄ መንግስት ነው እንዲያላችሁ በስንፍና በተለይ በምቀኝነት በጠማምነት እንደዚህ እየተመቀኘ ተቀጥሮ እንደሚሰራ ሰው ያለ ኃጢአተኛ። እግዚአብሔር እንደዚህ ያለውን ስንፍና ያስወግደልን። ክርስቲያኑ ዮሴፍን አስታውሱት። ዮሴፍ ወደ ጲጥፋራ ገዝቶታል። ግብፅ ወርዶ ተሽጧል። ባሪያ ነው፣ ሰራተኛ አይደለም፣ ቅጥር አይደለም፣ ባሪያ ነው ማለት እንደ ገንዘብ ንብረት ነው። ወጥቶ ወርዶ ሰርቶ ደክሞ በላቡ ካገኘው የሚጠቀምበት አንድ የለውም። እንደገና እንዲሰራ ለምግቡ ይሰጡታል። ራቁቱን እንዳይወርድ ትንሽ ያለብሱታል እንጂ ምንም አይተርፈው። ግን በቅንነት ይሰራ ስለነበረ ስለሱ ቅንነትና ትጋት እግዚአብሔር የጲጥፋራን ቤቱን የግቢውን ውስጡንና ውጭውን ሁሉ በበረከት ሞላለት። ምቀኝነት ስለሌለው እኔ ይህንን ደሞዝ አግኝቼ አልበላው፣
ጎጆ አልወጣበት፣ ሚስት አላገባበት፣ ልጅ አላሳድግበት ብሎ አልተመቀኘም። እንዲያውም የጲጥፋራ ሚስት በምቀኝነት ምክንያት ስለወደደችው እሱ ደግሞ ዝሙትን እፈጽም ዘንድ ከጌታ ሚስት ጋር እተኛ ዘንድ አልችልም ስላላት በሐሰት ደፈረኝ ብላ ከሳ የሚገደሉ እስረኞች የሚታሰሩበት ቤት አሳስረው ነበር። የቅንነቱ ዋጋ ለጊዜው እንዲያውም የግፍ ነበር የሆነ። ክርስቲያኖች እግዚአብሔር ግን የሚቆጥር ስለሆነና የሚያስቀረው ስለሌለ በእስር ቤት እያለ ህልም ተርጉሞ ፈርዖን አስቀርቦት ባጭሩ ለመናገር ነው። የፈርዖንን ህልም ተርጉሞ በግብፅ ምድር ከፈርዖን ቀጥሎ ታላቅ ባለስልጣን ሆኖ 7 ዓመት ረሃብ በመጣ ጊዜ ወገኖቹን ከነዓንን፣ ግብፃውያንን፣ ዓለምን ሁሉ ለማዳን እጁን እግሩን የተጠቀመበት ሰው እግዚአብሔር አደረገው። ለምን? ትጉ ሰራተኛ ስለሆነ። ከዚያ በኋላ እስራኤላውያን ግብፅ ወርደው 215 ዓመት ኖረዋል። 215 ዓመት ኖረው ሲወጡ ሴቶችና ከ20 ዓመት በታች የሆኑ ወንዶች ሳይቆጠሩ 615,000 በአጠቃላይ ከ1,500,000 ሰው በላይ ነበረ። ያ ሁሉ ሰው ለ200 ዓመት የበላው የዮሴፍን ደሞዝ ነው። እየሰማችሁ ነው አይደል? ዮሴፍ ቀድሞ ያለ ስንፍና ስለሰራ እግዚአብሔር በኋላ የዘር ማንዝሩን ማይቆጠር ዘር ሁሉ ቀልቦለታል። ትጋት ያለውን ሰው እግዚአብሔር አንድ ቀን ዋጋውን ሳይከፍለው አይቀርም። እግዚአብሔር ስንፍናችንን ያረቀልን። እንደው ወደዛ ራቅ አረኩት ወደ ስራው፣ ግን ዋናው ጉዳይ ስንፍና ስለሆነ ክርስቲያኑ አሁን ዛሬ የተነበበው ወንጌል አስተውሉ። መልሼ አንድ ነጥብ እንድታስተውሉ ላድርግና ወደ ዋና መልእክት ይገባል። ለምንድን ነው ይሄን ማረገው? በ10ሩ ደናግል ይኸው መንኩሰው መንነው ሁልንቱተው ብዙ ጾም ተጋድሎ ኑሯቸው በአንዲት በፍቅር ማጣት ምክንያት ነው የተኮነኑት። አይደለም እንዴ? የዛሬ ወንጌል ደግሞ የሚነግረን ዝሙት ሰርቶ ተኮነነ የሚላል። ክርስቲያኖች ዝሙት ሰርቶ ተኮነነ፣ ሰርቆ ተኮነነ፣ እንዲህ ያለ ኃጢአት ተገኝቶበት ተኮነነ አይደለም የሚለው። የዛሬ ወንጌል ዋና መልእክት በተሰጠው መክሊት ሳይሰራ በመገኘቱ ጨለማ ወደ ጨለማ አውጥታችሁ ጣሉት ነው። ተመልከቱ። የዛሬ ዋና መልእክቴ ነው ክርስቲያኖች፣ የዛሬ ዋና መልእክቴ ነው። ስንፍና ስንል እንደው ከጉዳዩ ጋር ያልተገናኘ ሊመስላችሁ ይችላል። የዛሬ ዋና መልእክቴ ነው። የተኮነነው ስለሰረቀ አይደለም። የተኮነነው ስላመነዘር አይደለም። የተኮነነው ስለዋሻ አይደለም። የተኮነነው በሕግ የተከለከሉትን ኃጢአቶች ስለሰራ አይደለም። የተኮነነው መስራት የሚገባውን መልካም ስራ ስላልሰራ ብቻ ነው። ስለዚህ አንድን ሰው የሚያስኮንነው ኃጢአት ማድረግ ብቻ አይደለም። ወደ ውጭ ጣሉት፣ ጥርስ ማፋጨትና የዘላለም ስቃይ ወዳለበት ጣሉት የተባለው አንድን ሰው ለዚህ ነው። ፍርዱ በጣም ተመልከቱ። የደብረ ዘይቱ ኃጢአትንና ጽድቅን የሚያስለይ ነው። የፍየሎችን መቆሚያ የበጎችን መቆሚያ የሚናገር ነው አይደለም የደብረ ዘይት። ዛሬ ግን አማኞች ወደምንለው ክርስቲያኖች ነን ወደምንለው አቅርቦ ነው የሚነገር። መናኞች ነን ወደምንለው፣ ደናግል ነን ወደምንለው፣ መነኮሳት ነን ወደምንለው፣ ሰባኪ ነን ወደምንለው፣ አገልጋዮች ነን ወደምንለው፣ እኔማ ቆራቢ ጸዳቂ ነኝ እንደዚህ አድራጊ ነኝ ወደምንለው ወደ ክርስቲያኖች አቅርቦ ከእናንተ መካከል በኃጢአቱ የማይወቀስ ቢኖር እንኳ በተሰጠው መክሊት በሀብቱ ባለመስራቱ የሚኮነን ግን አለ። እንደምታስቡት ሲኦል ገሃነም የዘራፊዎች ብቻ አይደለችም፣ የአመፀኞች ብቻ አይደለችም፣ የዘማውያን ብቻ አይደለችም፣ የርኩሶች ብቻ አይደለችም። መስራት የሚገባቸው መንፈሳዊም ስጋዊ ስራ ያልሰሩ የሰነፎችም ጭምር ናት። ኢየሩሳሌም ስንፍና ገሃነም ያወርዳል። ስንፍና ዋና መልእክቱ ይሄ ነው። ክርስቲያኖች የዛሬ ዕለት ይሄ ክርስቲያኖች እንግዲህ ተመልከቱ። በተለይ ደግሞ መክሊቶቹ ሊቃውንት ሲተረጉሙ አጽንተው የሚሰጡት ለአምስቱ ለስሜት ሕዋሳቶቻችን አጽንተው ብዙዎቹ ይሰራሉ። እንደሰማችሁት አንተ መልካም በጎ ታማኝ ባሪያ አለና በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ ሾምሃለሁ፣ ቀጥሎ ወደ ጌታ ደስታ ግባ አለው ይላል። እነዚህ 3 ሽልማቶቹ አሁን ማበረታቻዎቹ 3 ናቸው። አንደኛ ምስጋና ነው። ታማኝ፣ መልካም፣ በጎ ባሪያ የሚል የምስጋና ቃል ነው አይደለም?
ሁለተኛ በጥቂቱ ታምነሃል፣ በብዙ ምን አድርገሃለሁ? ሾመሃል። ሶስተኛስ ወደ ጌታ ደስታ ግባ። እነዚህ ሶስቱ ምስጋና ለማግኘት አንድ ሰው ከስንፍና ተላቆ በስሜት ሕዋሳቱ ላይ ሌላ መነገጃ እግዚአብሔር ለኔ መች ሰጠኝ፣ ሌላ መስሪያ መች ሰጠኝ ማለት አንችልም። ለኛ አምስቱ የስሜት ሕዋሳቶቻችን መነገጃዎቻችን ናቸው፣ መልካም። በእነዚህ ከስንፍና ተላቀን መልካም ካልሰራንባቸው ልክ እንደዚህ አንድ መክሊቱን እንደቀበረው እንደ ሰነፉና እንደ ጠማማው ባሪያ በእውነቱ እግዚአብሔር ወደ ዘላለም እሳት ያወርዳል። ክርስቲያኖች አስተውሉ። አሁን በአሁኑ ጊዜ በእውነት የኃጢአት አይነትን የምንሰበስበው እስኪ አስቡ። ጥላቻንም በሉት የትኛውንም ኃጢአት የምንሰበስበው በምንሰማውና በምናየው በአብዛኛው በእነዚህ በሁለቱ ነው አይደለም? በአብዛኛው በእነዚህ በሁለቱ በምናየውና በምንሰማው። በተለይ የኛ ዘመን የሚዲያ ዘመን ነው፣ የማህበራዊ ሚዲያ ዘመን ነው። አሁን ተመልከቱ። አሁንማ በየቪዲዮው በልጆችም ቁጥጥር ካልተደረገ ትልልቆችንም እያጠቃ ያለ ሰዎች የዝሙት ቪዲዮ ሁሉ እንመለከታለን። ፖርኖግራፊ የሚባለው ማለት ነው። እና አጋንንት በቀጥታ ነው ወደ ሰው ሕይወት የሚገቡት ክርስቲያኖች። አጋንንት ከልቤ ነው የምነግራቸው። እንደ ዘፈን ባሉት በዚህ ርኩሰትን በሚያሳይ ፊልም የሚያይ ሰው በእርግጠኝነት ነው የምንነግራቸው። በዓይናችን በምናያቸው ነገሮች ምክንያት እጅግ ነፍሳችንን የሚያሰቃዩና ወደ ጥልቅ ሲኦል የሚያወርዱ እጅግ ብዙ አጋንንትን የአሁኑ ትውልድ ይሰበስባል። ለዚህ ነው የኛ ዘመን ትዳር የማይጸናበት ሆነዋል። ትዳር የማይጸናበት በደህናው ዘመን እንኳን ትዳራቸው ጸንቶ የነበሩ ሰዎች ዛሬ የልጅ ልጅ ካዩ በኋላ እንኳን ለመፋታት የሚደርሱ ሰዎች አሉ። ለመፍረድ አይደለም ክርስቲያኑ። ምክንያቱም ሰው ሕዋሳቱን ካልጠበቀ በማንኛውም ጊዜ ክሳራው ይገጥመዋል። በማንኛውም ጊዜ ምክንያቱም ጆሮውን ይሰማል፣ ችየሻለሁ ችየሃለሁ እያለ እንደገና ነገር እያመረቀዘ እንደገና እየወለደ እንደገና ሕዋሳቱን ለመልካም መጠቀም ሲገባው በእርጅናም ለመጥፎ እየተጠቀመ እንደገና ወደ አደገኛ በደል የምንሄድም ሰዎች አለ። እግዚአብሔር ከዚህ መዓት ያውጣል። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ዘመን ዓይንንና ጆሮን እንደመጠበቅ ትልቅ ትርፍ የለም። አፍንም ጭምር አፍን በተለይ መለፍለፍን፣ መናገርን፣ ማማትን፣ መስደብን፣ ሌላውንም ነገር እነዚህ ሶስቱ በወንጌልም ስናያቸው ከፍ ያለ ቦታ ነው ያዙ። ጌታም ወደ ሴት ያየ ምን ያደረገ ያየ በልቡም የተመኘ ያን ጊዜ ከእርሷ ጋር ምን ያደረጋል? አመነዘረ። ከማየታችን የተነሳ ብዙ ኃጢአት ነው የምንሰራው። ብዙ ኃጢአት ከመስማታችን የተነሳ ከመናገር የተነሳ ብዙ አትናገር ይላል መጽሐፍ። ከቃል ብዛት የተነሳ ኃጢአት ሳይኖር አይቀርም ይላል ሶሎሞን። ከቃል ብዛት የተነሳ ምን ሳይኖር አይቀርም? ጽድቅም ስናወራ እውነት ለመናገር ብዙ በተናገርን ቁጥር ኃጢአት አይቀርም። ምክንያቱም የማጋነን ጠባይ አለን፣ ለማሳመር ብለን የምንጨምረው ነገር አለን። ከንግግር የተነሳ ብዙ ኃጢአት እንጨምራለን ለማስዋብ። እና የተወደዳችሁ የእግዚአብሔር ቤተሰቦች እነዚህ በስሜት ሕዋሳቶቻችን እጅግ ታላላቅ ኃጢአቶችን ነው የምንሰበስበው። በዚህ ዘመን እነዚህን ሕዋሳቶቹን የተቆጣጠረ ሰው እውነትን ለመናገር ነፍሱን ገዛት አዳናት ማለት ይቻላል። አሁን በጥቂቱ ታምንሃለሁ በብዙ ሾመሃለሁ ያለው አሁን እኛ ተመልከቱ። ሉቃስ ወንጌል ላይ ደግሞ ለእያንዳንዳቸው 10 መክሊት ሰጣቸው በሚል እኩል ሆኖ 10 የተሰጣቸው አለ። ያንንም ሊቃውን ሲተረጉሙ 10 የተባሉት 5ቱ ሕዋሳተ ውስጥና 5ቱ ሕዋሳተ አፋ ናቸው ይላል። ምን ማለት ነው? የሥጋ ዓይን እንዳለን የልቡና ዓይን አለ። የሥጋ ጆሮ እንዳለን የልቡና ጆሮ አለ። አይደለም እንዴ? የልቡና አፍ አለ፣ የልቡና እጅ አለ፣ የልቡና አፍንጫ አለ፣ መዓዛ ቅዱሳንን የሚያሸት ማለት ነው። አሁን ተመልከቱ። በጥቂቱ ታምነሃል በብዙ ሾመሃለሁ ማለት ዓይኑን ለዚህ ዓለም ርኩሰት ለመጥፎ ነገር ያላባከናት ሰው እግዚአብሔር ጻድቃንን መላእክትን ለማየት ያድለዋል።
ጆሮውን ነገረ ዘርቅ ላለመስማት፣ ሐሜት ላለመስማት፣ ስድብ ላለመስማት፣ የዚህን ዓለም ከንቱ ነገር ትርኪ ምርኪውን ይህን የሳቁን ዋዛ ፈዛዘውን ላለመስማት ከልቡ ጨክኖ የከለከላት ሰው እግዚአብሔር በቤተ መቅደስ ቆሞ የመላእክትን ምስጋና መስማትን ያድለዋል። በጥቂቱ ታምነሃል እየመጣ እያስቀደሰ የእግዚአብሔርን ቃል ብቻ እየሰማ በጎ በጎውን እየመረጠ ይህን ያደረገ ሰው በቃለ እግዚአብሔር የታመነ ሰው፣ በዚህ በሳታት በማህሌት የታመነ ሰው፣ በቅዳሴዋ በቀላሏ ነገር የታመነ ሰው እግዚአብሔር የመላእክትን ምስጋና ሊያሰማው በዚህችው በምድር ላይ በመካከላችን እያለ እግዚአብሔር ይሾመዋል። በጥቂቱ የታመነው በብዙ ይሾማል። ደጋግሜ የምናገረው አንዲት ታሪክ አለኝ። በዚህ ዘመን አሜሪካ ውስጥ የተፈጸመ ነው። ሴትየይቱ ግብፃዊት እናት ናቸው። እየሰማችሁ ነው ክርስቲያኖች? ግብፃዊት እናት ናቸው እና ሐሜት አይወዱም፣ ወሬ አይወዱም። ማየት የሚወዱት ቤተ መቅደስ መጥተው ስዕለ ቅዱሳንን ማየት ይወዳሉ። ካህናትን ማየት ይወዳሉ። ዝማሬ ብር መዘመር መስማት ይፈልጋሉ። ይዘምራሉ። ቃል እግዚአብሔር ፍላጎታቸው ነፍሳቸው ብቻ ይችላል እና ቤተ እግዚአብሔር በሚከፈትበት ሰዓት ሁሉ ከቤተ መቅደስ አይጠፉም። ሴትዬ አሜሪካ እውነተኛ ታሪክ ነው የምነግርህ። አሜሪካ ካሊፎርኒያ ውስጥ የተፈጸመ ታሪክ ነው። አሁን ቅርብ ጊዜ ካረፉ 10-15 ዓመት አይሆናቸው። ሴት ካረፉ በኋላ ነው የተጻፈላቸው። እኔ ጽሑፉን ነው ያነበብኩት እና ይቺ ሴትዮ እግዚአብሔር በትንሹ ተመልከቱ፣ ካህናትንም ለማየት ካህናት የሚያቀርቡትን ምስጋና ለመስማት በጣም ጉጉና ሌላ ነገር ለመስማት የማይወዱ ሴት ስለነበሩ ሌሊት ይመጣሉ። ራሱ እግዚአብሔር መንፈስ ቅዱስ ይቀሰቅሳቸዋልና ካህናት በማይገኙበት ቤተ መቅደሱን በማይከፍቱበት ሰዓት ቀድመው ይመጣሉ። ሲመጡ ቤተ መቅደሱ ተከፍቶ ነው የሚያገኙት እሳቸው ማለት ነው። እሳቸው የሚመስሏቸው ካህናቱ የከፈቱት ነው የሚመስላቸው። ለካስ መላእክት ነው እየከፈቱ የሚያስገባው እና መላእክቱ ካህናት መስለው ይታያቸዋል። ካህናት መስለው ይታያቸዋል ከመላእክት ምስጋና ጋር አብረው። በኋላ ካህናቱ መጥተው ቤተ መቅደሱን ከፍተው ሲገቡ ይህችን ሴትዮ ብቻ ያገኟቸዋል። ደጋግመው ይህችን ሴትዮ እና ጠየቋቸው፣ በየት ነው የምትገቢ አሏቸው። እንዴ እናንተ አይደላችሁም ወይ ከፍታችሁ ያስገባችሁ ይላል። ተመልከቱ። ከዚያ በኋላ ካህናቱ ብቃታቸውን አወቁ እና ምስጋናው ተመልከቱ። ካህናቱ መጥተው አሁን እኛ እንደምንለው እንደ ተፈስዮ ማርያም እንደ መልካ ስዕል እንደዚህ ያለውን እንደ ኪዳን ያለውን ሲያደርሱ የመላእክቱ ምስጋና ሴትዮይቱ ይሰማሉ፣ ሌሎች ሰዎች አይሰሙ። እየሰማችሁ ነው ክርስቲያኖች? እዩ እግዚአብሔር እንዴት እንደሾማቸው። ሕዋሳቶቻቸውን በአግባቡ ስለተጠቀሙባቸው ዋናውን ምስጋና በቤተ መቅደስ የሚመሩት ካህናት የማይሰሙትን የመላእክት ምስጋና አንዲት ሴት ለዚያውም በአሜሪካ ምድር ይሰሙት ነበር። እኛ አሁን ህሊናችን አባከን ነው። ለምሳሌ አሁን በቤታችን አንድ መጥፎ ልማድ ለምደናል። ቴሌቪዥኑ ይከፈታል። አንዳንድ ጊዜ እንሰማዋለን፣ አንዳንድ ጊዜ አንሰማውም። አይደለም እንዴ? ሁሉን እንሰማዋለን፣ አንሰማውም። አሁን ሰው ይሄ ምን አደረገው መሰላችሁ? አእምሯችንን ወደማይነገር ስንፍና አለማመደው። የማይነገር ስንፍና ነው የተለ። ስለዚህ አንድ ሰው ቤተ እግዚአብሔር መጥቶ ቃለ እግዚአብሔር ሲነገር አይሰማም። ቤቱ ቴሌቪዥን ከፍቶ እንደተቀመጠ ሰው ነው አእምሮ የሰለጠነ። ስለዚህ የሆነ አንዳንድ ጊዜ ልቡን የሚነካው አንዲት ታሪክ ሊሰማ ይችላል። አብዛኛውን አይሰማም። ቢቀደስ አይሰማም፣ ቢመሰገን አይሰማም። ምንም እንደተባለ ሳይሰማ የሚሄድ ሰዋል እግዚአብሔር ጆሮውን የዘጋበት ማለት ነው። ቀሲስ መጽሐፈ ቅዳሴ ማግኘት ይችላሉ። ምክንያቱም እንዳነብላችሁ ፈልጋለሁ ምን እንደሚደረግ እንዴት ወደ ውጭ ጣሉት የሚለው እንዴት እንደሚፈጸምብን። ይህን ባሪያ አውጥታችሁ ወደ ውጭ ጣሉት ነው አይደል የተባለ? ወደ ውጭ መውጣት ማለት በዚህ በምድር ላይ እዚሁ ቤተ መቅደስ ቆመን የሚፈጸም ነው። በነገራችን ላይ ከሞትን በኋላ ሲኦል የሚባል ሌላ ጉድጓድ ውስጥ መጣል አይቀርም። ግን ከዚያ በፊት ምንጣለው እዚሁ ቤተ መቅደስ ውስጥ ነው። ይሄ ደግሞ ካህናትንም ይጨምራል፣ ምዕመናንም ይጨምራል፣ ለሁላችንም ነው። ምክንያቱም አእምሮ የተሰጠ ለሁላችን ነው። አእምሮ የተሰጠ ለሁላችን ነው። ጆሮ የተሰጠ ለሁላችን ነው። ዓይን የተሰጠው ለሁላችን ነው። እነዚህን በአግባቡ ካልተጠቀምንባቸውና ካልሰማንባቸው እግዚአብሔር መንፈስ ቅዱስ ምን እንደሚያደርግ ላነብላችሁ። የቅዳሴው መግቢያ ላይ አሁን በአብዛኛው ጸሎቱ ይደረስና አሁን ዛሬ እኔ እዚህም ነበርኩኝ። ጸሎተ ንስሐው ነው ህዝብ የሚሰማው። ከዚያ ምስካየ ኅዙናን ይሄ ይሰማል። በምስካየ ኅዙናን አዲስ አበባ ግን መሰማት ያለበት ትእዛዝ ነው።
እውነቱን ለመናገር አሁን ለጊዜው ስለሚቸኮል እንዲህ ይላል። ተመልከቱ፣ ሥርዓተ ቅዳሴው እየሰማችሁ ነው ክርስቲያኖች? መጀመሪያው ላይ እንዲህ ይላል፣ ለቄስና ለዲያቆን ለሕዝብም ሁሉ የሚገባ ይላል። ለሁላችን ለቄስ ለዲያቆን ለሕዝብ ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ሥርዓት ይት ነው። እንደ አባቶቻችን እንደ ግብፃውያን ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ ይላል። በምን ያንብብ? በግድ ያንብብ። ከቅዱስ ምስጢር የሚቀበሉም ሁሉ በማስተዋል ይህን ይስሙ ይልና እንዲህ ይበል ይላል። አድምጡ። ምን ነው? ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኖር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መሥዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። የካህኑንም ቃሉን አድምጥ፣ ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአትህን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል፣ አንተስ ስለምን ሥራ ፈት ትሆናለህ? በዚህ ጊዜ ይላል። አድምጡ ክርስቲያኖች፣ እየሰማችሁ ነው? በዚህ ጊዜ ይልና በልቡናህ ተመልከቱ፣ በልቡናህ በምንህ በልቡናህ ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ ይላል። እዚህ ቅዳሴ ቆመን በልባችን ቤታችን እንሄዳለን አንሄድም? ወደ ሌላ ሐሳብ እንሄዳለን አንሄድም? በልቡናህ ተመልከቱ፣ በልቡናህ ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ መራዊ ሰማዩ በሚሆን በክርስቶስ ማኅተም የታተም ስትሆን ይልና ነገር ግን አድምጡ፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙም ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ከዚህ ፍርድ እግዚአብሔር በቸርነቱ ይጠብቀን። እዩ አሁን ልናስቀድስ ቆመናል፣ ግን ጆሮአችን ዝም ብሎ ግማሹን መስማት ግማሹን መጠለድ፣ ይሄ በቴሌቪዥን በሬዲዮ የሰማ ነው። ልክ ቅዳሴው ላይ ያን ስናደርገውና ተመስጦ ሲጠፋ ቅድስት ቤተ ክርስቲያን የምትባለው በቅዳሴው ጊዜ በዋናው ቄስ በኩል በሱ በኩል ራሱ ኢየሱስ ክርስቶስ ይሰየማል። ማን? ኢየሱስ ክርስቶስ። በየቅዳሴያችን የሚመራ ምስጢራት የሚለውጠው አማናዊው ሊቀ ካህናት ኢየሱስ ክርስቶስ ነው። ማን ነው አልኳቸው? ኢየሱስ ክርስቶስ የራሱን ሥጋ እና ደም ይፈትታል። ህብስቱንና ወይኑን ሥጋና ደም የሚያደርገው ካህኑ በሚለው ራሱ ጌታን ነው። ባርክ ነው የሚለው። ለምሳሌ ባርክ የሚለው ማን ነው? ጌታን። ወሚንጦ ይላል። ለምሳሌ ለውጠው ይለዋል። ለዋጩ ማን ነው? ክርስቶስ። ለዋጩ አክባሪ ሁሉን አድራጊ ክርስቶስ ነው። ተመልከቱ ክርስቲያኑ። እና በዚህ ጊዜ ክርስቶስ አለ፣ እመቤታችን ንጽሕት ድንግል ማርያም አለች። ትሰማላችሁ ቅዳሴው ላይ መልክአ ቁርባን ሰላም ለኪ ዘንሰግድ ብለኪ ማርያም ምንን አስተበቋች ስንል ሰምታችኋል አይደለም? ሰራዊተ መላእክቱ ለመድኃኔዓለም ይቀውሙ ቅድሚያው ለመድኃኔዓለም ሲባል አልሰማችሁም? ያዘ የመላእክት ሰራዊት ዙሪያው ምን ያደርጋሉ? ምክንያቱም ሊቀ ካህናቱ አለ፣ እነሱ ይከባሉ። እመቤታችን አለ። የየዕለቱ መታሰቢያ የሚደረግላቸው ጻድቃን ደግሞ በዋናነት አማላጁ ነው። ለዚያ ነው ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እዱ አንስ በአስማቲክሙ። በተለይ ለሁሉም ጻድቃን እናደርጋለን። ሁለተኛ በተለይ በዚህ ለመታሰቢያ የተደረገላቸው ነው። እነሱ ደግሞ ስማቸው እየተጠራ ያማልዳሉ። እያንዳንዳቸው እነዚህ ቅዱሳን አሉበት። አሁን ምን ያደርጋል መንፈስ ቅዱስ መሰላችሁ? መንፈስ ቅዱስ ልቡናውን አንቅቶ አትግቶ ካህኑ ስለ እርሱ የሚለምነውን እየሰማ አሜን እግዚኦ ተሳለነ ስለ መንፈስ ከያለ የሚሄደውን መንፈስ ቅዱስ ወደዚህ የቅዱሳን ንብረት ያስገባ። እየሰማችሁ ነው አይደለም? ልቡን የሚያባዝነውን ደግሞ አውጥታችሁ ወደ ውጭ ጣሉት ይልና እዚሁ እንደቆመ ወደ ውጭ ጥለው። እንዲያውም የሚለው ቤተ ክርስቲያን ለዘላለም ደጆቿ። ከዚያ በኋላ እየተቀመደመደ ቅዳሴው ይረዝምበታል፣ ይጨንቀዋል፣ ይደክመዋል፣ ይርበዋል፣ ይሰለቻል። ምንም በቃ ኧረ እነዚህ ቄሶች አረዘሙት ይላል፣ ያማረራል። ምክንያቱም ቤተክርስቲያን ደጆቿን ዘግታበታል፣ አይገባም። መንፈስ ቅዱስ ነው የሚከለክለው። አለቃው አይደለም የሚከለክለው፣ ሰባኪው አይደለም የሚከለክለው፣
ማንም አይደለም የሚከለከው፣ መንፈስ ቅዱስ ብቻ አውጥቶ በውጭ ይሄ ለዘላለም ይሄ ነው። ተመልከቱ፣ ወርቁን የደፈነው ጆሮውን የደፈነው ባሪያ ማለት ይሄ ነው። እየሰማችሁ ነው አይደል? እዚሁ ቆመን እንኮነናለን፣ እዚሁ እያስቀደስን እንኮነናለን። ምክንያቱም በህዋሳቶቻችን እንኳን ሩቅ ይመስላችኋል። መንደር ላይ ስላለ ብቻ ነገር አይደለም የተነገረ ክርስቲያን። እዚሁ ቆመን ነው የምንኮነነው፣ እየቀደስን ነው የምንኮነነው፣ እየሰበክን ነው የምንኮነነው። እግዚአብሔር በቸርነቱ ይቅር ይበለን ክርስቲያኖች። የታመነውን ግን ያስገባዋል መንፈስ ቅዱስ። በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ ሾምሃል። ስለዚህ ካህኑ የሚለውን ለመስማት ጆሮውን ያነቃን ሰው የቃሉን ምስጢር እንዲረዳ ልቡናውን ጆሮ እግዚአብሔር ይከፍትለታል። የልቡናውን ጆሮ ምን ያደርግለታል? የዚህን ጆሮ ስንከፍተው የውስጡን ይከፍትልናል። የዚህን ዓይን ወደ መልካም ስናርቀው መንፈስ ቅዱስ ልክ ቅዱስ እስጢፋኖስ ቤተክርስቲያን ያለ ነው። ቅዱስ እስጢፋኖስ ሲወግሩት ሥላሴ እናያየ የሰማይ ምስጢር ወለል ብሎ ይታየልን። በዚህኛው ዓይን ስንታመን የውስጡን ዓይን መድኃኔዓለም ክርስቶስ ይከፍታል። ክርስቲያኖ አሁን ግን ጨለማ ሆነብን፣ የምናየው ሌላ ነገር ነው። አሁን እዚህ ቆመን ሁሉ በአእምሯችሁ የሚመጣው እስኪ ምንድን ነው? የመላእክት ነገር ወደ ህሊናችሁ ይመጣል? የጻድቃን ነገር ወደ ህሊናችሁ ይመጣል? የሰማዕታት ነገር ወይስ በወሬ የሰማችኋት እገሊት እገሌ እገሌ ወደ ህሊናችሁ ማን ነው የሚመጣው? የእግዚአብሔር ሰው እኮ የእግዚአብሔር አካላት ናቸው ወደ ህሊናው የሚመጡ ታውቃላችሁ አይደል? በእኛ ህሊና የሚመጡት ግን ሰዎች ናቸው። ሀሜታቸውን የሰማንላቸው፣ ኃጢአታቸውን የሰማንላቸው፣ የሆነ ነገር ሲያደርጉ ያየናቸው፣ እንደዚህ በእኛ ህሊና ያሉት እነሱ ናቸው። ምክንያቱም ወደዚህ እንገባ ዘንድ መንፈስ ቅዱስ ዘግቶብናል። አምላካችን እግዚአብሔር በቸርነቱ ይቅር ይበለን። የዛሬው ወንጌል ዋና ዓላማ እዚህ ውስጥ ስላለ ነው። ክርስቲያኖች ዋናው ጉዳይ ህዋሳቶቻችን ስለመጠበቅ ሌላ አይደለም። ንገራይ የኃጢአት መግቢያዎች እነዚህ ህዋሳቶቻችን ናቸው። የጽድቅም መግቢያዎች እነዚህ ናቸው። የቱን እናስገባባቸው ነው? የቱን እንይባቸው? የቱን እንስማማባቸው? እና ክርስቲያኖች በእግዚአብሔር ስም እንለምናችኋለን። በእግዚአብሔር ስም እንለምናችኋለን። ቤታችሁ እረፍት ያገኝ። ቴሌቪዥኑን ዝጉት። ለዜና ለምናምን ለአንዳንድ ነገር ተጠቀሙ። ለአብዛኛው ነገር በዚህ ዘመን ይሄ ዩቲዩቡ ሶሻል ሚዲያው ለአብዛኛው ነገር ልቡናችሁን አትክፈቱ። ክርስቲያኖች አታድክሙት። ሰውነታችሁን አታዝሉት። እና አሁን ያ ስራ ይገርማችኋል። ይሄ ሶሻል ሚዲያ የሚያይ ሰው እኮ ረጅም ጊዜ የሚያይ ሰው 6 ሰዓት ድንጋይ ከተሸከመ በላይ ሰውነቱ ራሱ ደክሞ ነው የሚመጣው። ይገርማል። ቤተክርስቲያን እንኳን የሚመጣው በጣም አድካሚ ነው። አይምሮን የሚያዝል ነፈስ የሚያደርግ አይምሮአችንን ብስብስ አድርጎ የመጨረሻ አድካሚ እንኳን የነፍስን ነገር የስጋን እንኳን እድሜ የሚያሳጥር አደገኛ ነገር ነው። እባካችሁ ሐሳቶቻችን ለመልካም ነገር እንጠቀምባቸው። እባካችሁ ወንጌልን እንስማባቸው። እባካችሁ ቅዱስ ምስጢርን እንከታተልባቸው። እባካችሁ እናንቃው፣ እናትጋው። ሐሳቶቻችን እናትጋ፣ ለቃለ እግዚአብሔር ለመልካም ነገር እናትጋቸው። ክርስቲያኖች አሁን በዚህ በቅዳሴ ሌሊትም በማህሌት በሰዓታቱም የደከሙ ሰዎች እያሉ ነው እንጂ ስለነዚህ ስለ 5 ሕዋሳት ቢያንስ ስለ 3ቱ ለየብቻው መማር ይቻላል። ስለ ዓይን፣ ስለ ጆሮና ስለ አንደበት፣ ስለነዚህ ስለ 3ቱ ለየብቻቸው አንዳንድ ቀን መማር እንችላለን። ክርስቲያኖች መጽሐፍ ቅዱስ በሙሉ የሚናገረው ስለነዚህ ነው። ምሳሌዎች ሁሉ አሏቸው። በኦሪትና በነቢያት መጽሐፍት ሁሉ ስለነዚህ የተነገረው በጣም ብዙ ነው። በተለይ በሶሎሞን ምሳሌዎች ክርስቲያኖች ስለነዚህ ያልተነገረበት ያልተጻፈበት ቦታ የለም። እና የተወደዳችሁ የእግዚአብሔር ቤተሰቦች ዋናው መሰረታዊ መልእክት እንድትይዙት ነው የምፈልገው። 3 ነገሮችን እንድታስታውሱ ፈልጋለሁ። ስንት ነገሮችን አልኳቸው? ስንት ነገሮችን? 3 ነገሮችን። አንደኛና የመጀመሪያው ስንፍና የዝሙት ያህል እኩል አደገኛ ኃጢአት ነው የሚለውን እንድትይዙት ፈልጋለሁ። ስንፍና፣ በስጋም ሰነፍ መሆን። አሁን አባባል አለ፣ ስራ ያጣ መነኩሴ ቆቡን ቀዶ ምን ያደርጋል? ይሄ ማለት ምን ማለት ነው? ምንም ስራ ከሌለው ቆቡን እንኳን ቀዶ ይሰፋል እንጂ አይቀመጥም። አንድ መነኩሴ ከ3ቱ አንዱን ሲያደርግ መገኘት አለበት። ወይ መጻሕፍትን ሲመለከት መገኘት አለበት፣ ወይ ሲጸልይ መገኘት አለበት፣ ወይ ሲሰራ መገኘት አለበት። ይሄ ክርስቲያንም ሁሉ የሚገባው ይሄ ነው። ወይ ቅዱሳት መጻሕፍትን መመልከት አለብን፣ ወይ መጸለይ አለብን፣ ወይ ስራ መስራት አለብን። አሁን የሥጋ ስራ በዚህ ዘመን
ብዙ ስራ የቢሮ ስራ ያላችሁ ለምሳሌ የቢሮ ስራ የሚሰሩ ሰዎች ስጋን የሚያደክም ስራ ላይኖር ይችላል። ግን በቤተ ክርስቲያን አንዱ የሚታዘዘው ልክ አሁን ሐኪሞች ስፖርት እንደሚያዙት ቤተ ክርስቲያን የምታዘዘው አንድ ሰው እጁንና እግሩን የሚያንቀሳቅስ እንደ ቁፋሮ እንደ ምናምን የመሰለ ስራ መስራት አለ። ይገርማችሁ ለመንፈሳዊ ሕይወት ሁሉ ጠቃሚ ነው። ስራ በጣም የተቀደሰ ነገር ነው። አዳምንም ፈጥሮ መጀመሪያ ያለው ስርዓት ገነትን አብጃት ተንከባከባት ነው። የመጀመሪያው ትእዛዝ ስራ ነው። ስራ የጸሎት ያህል ጠቃሚ ነው። መልካም ስራ ወንጌልን የማንበብ ያህል ጠቃሚ ነው። ስራ የማይሰራ ሰው ለስንፍና ይጋለጣል። ስራ የማይሰራ ሰው የማይጸልይና መጽሐፍትን የማያነብ ከሆነ በቀጥታ የስንፍና አካል ነው፣ ለስንፍና ተጋላጭ ነው። ከዛ የአጋንንት መስፈሪያ ነው። ሰነፍ ሰው የአጋንንት ማደሪያ ነው። ልሙስሙስ እኮ ነው የምንለው ታውቃላችሁ። አንዳንዱ ሰው እኮ ተነስ ብላ እንኳን ተብሎ እጁን ለመታጠብ እኮ ቅምድምድምድምድም ያደርጋል። የስንፍና መንፈሱ የቀትር ጋኔን ይባላል። የምን አልኳችሁ? መዝሙር 90 ላይ ተገልጿል። መዝሙር 90 ወይም በአማርኛው 91 ላይ አሁን በቀትር አትውጣ ምናምን ይባላል። ዝም ብሎ አይደለም ምን ነገራችሁ። የስንፍና መንፈሱ የቀትር ጋኔን እና ዋና ስራው ማዘግየት ነው። በተለይ ለጸሎት፣ ለመንፈሳዊ ነገር፣ ለትጋት እጅግ እንቅፋት ነው። ከቀትር ጋኔን አትፈራም ይላል መዝሙር 90 ላይ። የቀትር ጋኔን የሚባለው የስንፍና መንፈስ ነው እና የስንፍና መንፈስ በማንኛውም ነገር ኋለኛ ነው የሚያደርገው። ትንሿን ነገር እንኳን ኋላ ቀላል አይደል ይችላል አደርሳታለሁ ይሄ የሚል መንፈስ የስንፍና መንፈስ ምልክት ነው። እግዚአብሔር ከዚህ መንፈስ ነፃ ያውጣ። ነፍስ አባት ያዝ ነገ 10 ዓመት ይቆጠራል። ይሄ የስንፍና መንፈስ ነው። ሰይጣን ነው እንዲህ የሚያደርጋችሁ ክርስቲያኖች። እና እግዚአብሔር አምላክ ከዚህ የስንፍና መንፈስ ነፃ ያውጣ። አንደኛው እንድትይዙት የዛሬ ዋና መልእክት ትጉሆች ናቸው የሚጸድቁ ክርስቲያኖች። እነማን ናቸው የሚጸድቁት? ትጉሆች። እግዚአብሔር እስቲ በመጽሐፍ ቅዱስ የረዳቸውን ሰዎች ትልልቅ ስራ የሰራባቸውን እናያቸው። ሙሴን እዩት፣ ዳዊትን እዩት፣ ኢያሱንም እዩት። እግዚአብሔር ከአንድ ሰነፍ ጋር ሲሰራ እስኪ በመጽሐፍ ቅዱስ ማስረጃ ነው። ከትጉ ጋር ግን እግዚአብሔር ሁሌ አብሮት። ከአንድም ሰነፍ የፈለገ ጸሎተኛ ቢሆን እግዚአብሔር ከሰነፍ ጋር ተባብሮ አያውቅም። ስንፍና ትልቅ ኃጢአት ነው። የእግዚአብሔር ያለመሆን ምልክት ነው። እና እንድንተጋ እንድንሰራ አምላካችን እግዚአብሔር ይርዳል። እድሜ አርጅቶም ቢሆን እንኳን የሚሰሩ ሰዎች እድሜያቸው ጤናቸው እየቀጠለ ነው የሚሄደው። በፍጹም እግዚአብሔር ትጉሆችን ይጠብቃል፣ ሰነፎችን ግን ይጠላል፣ አይቀበላቸው። የዛሬ ወንጌል ዋና ዓላማ ይሄ ነው። ለምሳሌ ጌታ ይህንን ሰነፉን ሲፈርድበት አንተ ሰነፍ ካለ በኋላ ሲፈርድበት ካልዘራህበት የምታጭድ ካልሰበሰብህበት የምትሰበስብ መሆንህን አውቄ አለ። ጥሩ በቃ አለው ጌታ። ምን አለው? እንደዚህ መሆኔን ካወቅሁ እኔ ካልሰጠሁት ካልዘራበት ያጭዳል ብለህ ካልሰጠሁ ይቀበላል ማለት ነው። እንደሱ ከሆነ ከዚያ ሰው እንድቀበል ይሄን ገንዘብ ለሌላ ሰው ለምን አልሰጠው? የፈረደበት እኮ ይችን እንኳን ለምን አላረክም ነው። ታውቃላችሁ? ለምን ሁለተኛ አላተረፍክም ብሎ እኮ አይደለም። ደግሞ ገንዘቤን አጠፋኸው ብሎ አይደለም የፈረደበት። ተመልከቱ ክርስቲያኖች፣ አጠፋህም ብሎ አልፈረደበትም። ለምን አላተረፍክም? እንደ ሐሳብህ እንኳን ትንሿን ነገር ለምን አላረክም? ለሌላ ሰው እንኳን ለምን አልሰጣህም? ትንሽ ነገር ክርስቲያኖች እጅን እንኳን ለምን አላደረክም ነው ያለው። እና ስንፍና በጣም አደገኛ ኃጢአት ነው። እግዚአብሔር ከስንፍና በሽታ ይፈውሰ። በጣም መሰረታዊው ነገር ይሄ ነው። ሁለተኛ የዕለቱ ወንጌል ዋናው ጭብጥ እግዚአብሔር የሚፈርድብን ኃጢአት ስለሰራን ብቻ ሳይሆን መልካም ስላልሰራን ጭምር ነው። የዕለቱ ወንጌል መልእክት ይሄ ነው። ይሄ ሰው የተኮነነው በዝሙት ምክንያት አይደለም፣ በስርቆት ምክንያት አይደለም፣ በወንጀል ምክንያት አይደለም፣ በመግደል ምክንያት አይደለም፣ ሐሰት በመናገር ምክንያት አይደለም፣ በምን ምክንያት አይደለም፣ መልካም ባለመስራት ምክንያት የተኮነነ ነው። የሰማችሁ አይደል ክርስቲያኖች? ስለዚህ እኔ ክርስቲያን ነኝ፣ እኔ አልሰረኩም፣ እኔ እንዲህ አላረኩም፣ እኔ አልዋሽም፣ እኔ ብትሉ ጥሩ ነው። ይሄን አላደረክም፣ ግን ደግሞ በተሰጠ መክሌት ደግሞ መልካም ስራ አልሰራህበትም። ስለዚህ ወደ ዘላለም እሳት ሂድ የሚል ፍርድ አይቀርላችሁም። አትመኩ። ሌሎች ወንጀለኞች የምትሏቸው በእኛ ህሊና ወንጀለኞች በጣም ኃጢአተኞች መስለው የሚሰሙ ሰዎች አሉ። እነሱ እንዳደረኩት አላደረኩም እኔማ ጽድቅ ይጠብቀኛል ብላችሁ አታስቡ። እንደነሱ ያለ ኃጢአት ባትሰሩ
የሚጠበቅባችሁ መልካም ካላደረጋችሁ ደግሞ ይፈረድባችኋል። ሁለተኛውና ዋናው መልእክት ነው። ሶስተኛው መክሊቶቹ ናቸው ራሳቸው። አምስቱ ሕዋሳት ናቸው። ሁለቱ ነፍስና ስጋ ናቸው። አንዱ ህሊና ነው። ህሊናህን ተጠቀምበት፣ አስብ። ይሄ አሁን መጨረሻ የተፈረደበት እኮ የተጠየቀው አንዱ ለዚህ ነው። ጥሩ ካልዘራበት ያጭዳል፣ ካልበተንበት ይሰበስባል ካልክ ይህንን ህሊናህን እንኳን ተጠቅመህ ለምን ገንዘቧ ለሌላ ሰው አልሰጣል? እጅን እንኳን ማድረግ እንዴት ያቅታል? ሕዋሳቶቻችን ጠብቀን በዓይናችን መልካሙን ነገር አይተንበት በጆሮአችን መልካሙን ሰምተን። የኛ ዘመን በጣም አደገኛ የርኩሰት ዘመን ነው። የኛ ዘመን በነገራችን ላይ ጨለማው ብርሃን፣ ብርሃኑ ጨለማ፣ ጥቁሩ ነጭ፣ ነጩ ጥቁር፣ እውነቱ ሐሰት፣ ሐሰቱ እውነት፣ ጻድቁ ኃጢአተኛ፣ ኃጢአተኛው ጻድቅ የሚባልበት ዘመን ነገሮች። ምክንያቱም የሰዎች አመለካከቶች ተዛብተዋል። በብዙ አይዲዮሎጂዎች ምክንያት፣ በብዙ አስተሳሰቦች ምክንያት ጽድቅ በጣም የተጨቆነችበት ዘመን ነው። ሌላው ቀርቶ ቤተክርስቲያን ውስጥ ኃጢአት የሆነ ነገር እንደ ጽድቅ ሊቆጠር ይችላል። በጣም አደገኛ ነገር እንደ ጽድቅ ሊቆጠር ይችላል። ጽድቅ ደግሞ እንደ ሞኝነት፣ እንደ ጅልነት፣ እንደ ኋላቀርነት ይቆጠራል። በዚህ ዘመን እንደዛ በጣም አደገኛ ዘመን ነው ይሄ ዘመን ክርስቲያን። ስለዚህ በዚህ ዘመን የውስጥ አይናችን ሁሉ መከፈት አለበት። የውስጥ አይናችን የሚከፈተው ደግሞ የውጭ አይናችንን በአስተውሎት ቃል እግዚአብሔርን ጆሮ ስንሰማ አስተውለን ስናነብበት ነገሮችን መመር በአግባቡ መረዳት በጣም አስፈላጊ። ከላይ መሮጥ አይጠቅምም ክርስቲያን። እነዚህን ሶስት መልእክቶች ይዘን አምላካችን እግዚአብሔር ይዘናቸው እንድንሄድ ከኛ ጋር እንድንኖሩ እንድንሰራና እንድንጸድቅም በቸርነቱ ይርዳን። ይቆየን። ወስብሐት ለእግዚአብሔር። በጊዜውና በቃሉ የመከረን